መልካ አዳማ ገነት ቤተክርስቲያን ቢሮ ነው። 2018 ህዳር 16 ቀን የተቀረጸ ቪዲዮ ነው። የምትመለከቱት ቢሮአችን ይሄን ይመስላል። በጣም የሚገርመው እዚህ ቢሮ ውስጥ ነው የቸርች ውስጥ ያለው ዕቃ ሁሉ የሚቀመጠው። ወንበሮች፣ ስፒከሮች እዚህ ቦታ ነው የሚቀመጡት። አለን የምንላቸው የቸርች ዕቃ በሙሉ እዚህ ቢሮ ተጠቅቀው ነው የሚቀመጡት። ስለዚህ እዚህ ደግሞ እንደምታዩት ለሰዎች የምንጸልይበት ባለጉዳይ የምናስተናግድበት ቦታ ነው። ሼልፍ የለንም። አንድ ጠረጴዛ ብቻ ነው ያለን። የምንጠቀመው ወንበር እንደምታዩት የላስቲክ ወንበር ነው እና ብዙ ነገሮችን እዚህ ደርድረን ነው በቃ ያለን ነገር የምንጠቀመው። ሌላ ደግሞ መሳቢያ ይሄን ይመስላል። ሁሉ ነገር እዚህ መሳቢያ ውስጥ አንዳንድ ነገሮችን እናስቀምጣለን። እንደምታዩት አንዳንድ ማቴሪያሎች ከታችም እንደምትመለከቱት ያለን ዕቃ ይሄ ነው ማለት ነው። ሌላ ምንም የለንም።
እግዚአብሔር ደግሞ ይረዳናል። እዚሁ ነው ማስታወቂያ የምንለጥፈው የዘማሪዎች የፕሮግራም መሪዎችን እዚሁ እንለጥፋለን። ይሄ ነው እንግዲህ መልካ አዳማ ገነት ቤተክርስቲያን ያላት ቢሮ 2018። ይሄ የራሳችን ቤት ከገዛም በኋላ ያለን ቢሮ ነው ማለት ነው። ቤቷ እንደምታዩት ነው። ጣራው ይሄ ነው። ይህንን የምንቀርጸው ለታሪክ እንዲቀመጥ ነው። ቸርቻችን ከየት ተነስቶ የት እንደደረሰ ሰዎች እንዲያውቁ ነው። ሰው እግዚአብሔር አብሮት ካለ የትም መድረስ እንደሚችል ሰዎች እንዲያውቁት ነው። ይሄ የምታዩት የቤተ ክርስቲያናችን ወጣቶች ሌስትሮ የሚሰሩበት ዕቃ ነው። እሱ በዚህ ነው የሚቀመጠው። ውሃ እዚህ ነው የሚቀመጠው። አንዳንድ የዲያቆናት የኳይሮች ልብስ እዚህ ይቀመጣል። አንዳንድ ደግሞ የሚሰቀሉ ዕቃዎችም እንደዚህ አሉ። እግዚአብሔር ይመስገን። በዚህ ውስጥ ሁሉ እንግዲህ እግዚአብሔርን እያገለገልን እንገኛለን። ቅድም ያሳዩዋቸው ደግሞ የቸርቹ ገጽታ ይሄን ይመስላል። ውጭዊው እንደዚህ ጨርቅ ተቀዶ እሑድ ሰው እዚህ ይቀመጣል። እንደገና ሰው እዚህ በረንዳ ስር ይቀመጣል። የሚገርማቸው የበረንዳ ሁሉ እንደ ወንበር እንጠቀመዋለን እኛ ከሰዎች ብዛት የተነሳ ማለት ነው። መቀየር ይቻላል። የማንቀይርበት ምክንያት ምንድን ነው? አንደኛ መሬቱ ህጋዊ አይደለም። ጨረቃ ሽንሸና ስለተጀመረ በዚህ ጊዜ የእኛም ቸርች አየር ላይ ነው ያለው። ቦታ አይሰጠን እያለን የተከራከርን ነው። እዚህ ምክንያት እኛ ምንም ነገር ልንሰራ አልቻለም እዚህ ቦታ ማለት ነው። የሆነ እግዚአብሔር የተመሰገነ ይሁን። በዛም ይሁን በዚህ ግን ያው እንደዚህ ያለን ትናንትና የሆነ ቦታ ነበርን፣ ዛሬ ደርሰናል። ነገ ደግሞ የሆነ ቦታ ደርሰን ይህንን ቸርች ደግሞ በሌላ ሁኔታ የምናይበት ጊዜ ቅርብ ነው። ይህን ምናምናለን። ጌታ ይባረክ። እኔ ጆሽ ነኝ። አመሰግናለሁ።